የቦሊውድ ምርጥ አክሽን ፊልም የሆነውን ዱምቱን ዛሬ በፊልም ሰፈር እንተርክላችኋለን። ከለንደን እስከ ብራዚል የተካሄደ የሊባን አይዞ ወደ ቤቱ ይመለሳል። አሪያን በዚህ አክሽኑ እና የቴክኖሎጂ ጥበቡ በመደገፍ ብዙ ዘረፋዎችን አድርጓል። ከዚህ በኋላም ለማድረግ አቅዷል። አንዴ ላቋርጣችሁና ይህን ቪዲዮ ላይክ ሳታደርጉ ከሆነ የምትመለከቱት እባካችሁ ለቻናላችን እድገት ስለሚጠቅም ላይክ አድርጉ። እንደገና ደግሞ የፊልም ሰፈር የተሰኘውን ቻናላችንን ሰብስክራይብ በማድረግ የሰፈራችን አባል መሆን ትችላላችሁ። በኮሜዲ አይነት ስታይል ያለው ፖሊስ ሲሆን ጄዲ ኪሲቲ ግን በጣም ብልህና ዝምተኛ ፖሊስ ነው። በሌላ ጀልባም ሌሎች ቡድኖች ነበሩ። እነሱንም በጋራ በመተኮስ መርከቡን አፈንድተው ይገድሏቸዋል። ሾናሊ ቦዝ የተባለች የድሮ የአሊ ኮሌጅ ጓደኛ የነበረች አሁን ላይ ባለቀመሩን ዘራፊ አሪያንን ለመያዝ የምርመራ ክፍል ውስጥ በመግባት መቀመር ይጀምራሉ። በዚህ ሰዓትም ጄ ሐሳብ ይፈልቅለታል። ሌባው ወይም በፖሊስ አጠራሩ ሚስተር ኤ የተባለው ሌባ የሚዘርፍበት ቦታ ሁሉ የኤን ምልክት ያስቀምጣል። ስለዚህም የሚዘርፋቸው ቦታዎችም በካርታ ላይ ስዕሉ የኤ ግራፍ አለው። በዚህ ሁኔታም ቀጣዩን ቦታ ሲተነብዩ ቀጣዩ የዝርፊያ ቦታ ሙምባይ መሆኑን ይረዳሉ። ግምታቸውም አልተሳሳቱም ነበር። አሪያን ሙምባይ ውስጥ እንቅስቃሴ ጀምሯል። ለዘረፋ የሚያስፈልጉትን ነገሮች ሁሉ እያዘገጃጀ ነው። ፖሊሶች ሙምባይ ውስጥ ሊዘርፍ የሚችለው ሁለት እንቁ የሆኑ ዕቃዎች አሉ ብለው ገመቱ። በዚህ ቀን በጥብቅ እየተጠበቁ ነው። አንደኛው ቦታ ላይ ጄ እና ሾናሊ ቦዝ ሌባውን በጉጉት እየተጠባበቁ ነው። ሌላኛው ቦታ ደግሞ አሊና ብዙ ፖሊሶች ሆነው ቦታውን እየተጠባበቁ ነው። ሚስተር ኤ ግን የሐውልት ቀለም ተቀብቶ ከሐውልቶች ጋር ተመሳስሎ ቆሟል። ሽጉጥ ይደቅንበታል። ቁም ሲለውም ይዞራል። መታወቂያም ይጠይቀዋል። በዚህ ጊዜም ብረት ላይ ነበር የቆመው ሽማግሌው። የቆመበትም ጫማው ፈሳሽ ነገር ይወጣል። መታወቂያውንም ሲያሳይ ስም የለውም። አዙሮ ሲመለከት ኤ የሚል ምልክት አለበት። ወዲያውም ብረቱ ተከፍቶ ወደ ውስጥ ይገባል። ፖሊሶችም ተደናግጠዋል። ሚስተር ኤ በሌላ መውጫ ተስፈንጥሮ ወጥቶ አሪያን በህዝብ መስመር ላይ በመግባት ሊያመልጥ ቻለ። ሾናሊ ቦዝም ተስፋ በመቁረጧ ስራዋን ልታቆም መሆኑን ትነግረዋለች። አሪያንም ተኩሶ ባለመምታቱ ትናገረዋለች። ጄ ግን ስራው ሌቦቹን መያዝ እንጂ መግደል እንዳልሆነ ይነግራታል። እዚህ ጋር ደግሞ አሪያን ወይም ፖሊሶች በሚጠሩት አጠራሩ ሚስተር ኤ ሌላ ገጽታ ተላብሶ የበረራ ሰዓቱን እየተጠባበቀ ነው። እነ ጄም ዜናውን ይመለከታሉ። ወጣቱ ተወዳዳሪም ትኬቱን ሰጥቶት የሻምፒዮኑን መንገድ ማንም ሊያስቆመው እንደማይችል ነግሮት ከኤርፖርት በኩራት ይወጣል። እዚህ ጋር ሙዚቃው ኮፒራይት ይለኛል እንጂ ባስገባላችሁ ከሙዚቃው ጋር ፊልሙ ወልፍ አለው። ዋናው ፊልም ያላያችሁት ካላችሁ በዚሁ አጋጣሚ እንድታዩት እጋብዛችኋለሁ። ራዲዮ የሚገኝበት ቦታ ላይ ሚስተር ኤ ተገኝቷል። ነገር ግን ሌላ በእሱ ስም የምትዘርፍ ዘራፊ ሴት ራዲዮውን ለመዝረፍ ተገኝታለች። ነገር ግን እውነተኛ ዘራፊ ሳትሆን ጄ የላካት ሰላይ ነበረች። በዚህ ጊዜም ለብቻዋ ዘረፋ ለማምለጥ ስትሞክር ትያዛለች። ሚስተር ኤ ግን ያስመልጣታል። ሌባዋም ስሟ ሱነሪ ትባላለች እና በሌላ ቀን ግን ተገናኝተው ባስኬትቦል መጫወት ይጀምራሉ። በዚህ ጊዜ ግን አሪያን የዘረፋ ጓደኛው እንድትሆን ይስማማል። በሌላ ቀንም ሱነሪ ሲኒማ ቤት ትሄዳለች። በዚህ ጊዜም ከጄ ጋር ይገናኛሉ። ጥቂት ቆይተውም አሪያ በሌላ መልክ ይመጣሉ። ሱነሪ አላየችውም ነበር፣ ነገር ግን ሲያናግራት አወቀችው። ከፈንዲሻ ጋርም ጉዷን ለጄ ትነግረዋለች። በዚህ ሰዓት ግን አሪያን በሌላ መልክ ሳያዩት እየተመለከታቸው ነበር። በሌላ ቀን ጠዋት አሪያን እሷን በማመኑ እንድትገድለው ሽጉጥ ይሰጣታል። ሱነሪ ግን ራሷ ላይ ቃታውን ትስባለች። የሽጉጡን ቀልሃ ግን አውጥቶት ነበር። ከዛ ሁለቱም በፍቅር ይሳሳማሉ። በበነጋውም ዘረፋው የሚካሄድበት ቦታ ላይ እነ ጄ ተዘጋጅተው እየተጠበቁ ነበር። እነ ጄ
ተዘጋጅተው እየጠበቁ ነው። እና አሪያን ግን የገና አባት ልብስ አሻንጉሊት ለብሰው ገብተው ነበር። ሰዎቹ መሃል ላይ ግን ሱነሪ ሽጉጥ በማውጣት አሪያ ላይ ትተኩሳለች። አሪያ ወደ ባህሩ ይወድቃል። ጄይም ሱነሪን ለእሷ ቅጣት የሚሆነው እስር ቤት ሳይሆን ውጭ መሆኑን ነግሯት ይሄዳል። ፊልሙም ከ6 ወር በኋላ ሰፋ ያለ ምግብ ቤት ውስጥ ሱነሪ ያስተናገደች ያስመለክተናል። አሪያ ደግሞ ኩሽና ውስጥ እየሰራች መሆኑን ያስመለክተናል። ጄይም ምግብ ቤታቸው ይመጣል። እናም አሪያ እስካሁን የሰራው ወንጀል የሚያሳይ መረጃ ሰጥቶት እንዲያስራው ሲጠይቀው የዛሬውን የዱንቱን ፊልም ታሪካችን ይህን ይመስል ነበር። አሪያ እና ሱነሪ መጨረሻ ላይ ያደረጉትን ውሳኔ አስደስቷቸዋል ወይስ አሳዝኗቸዋል? ሐሳባችሁን ኮሜንት ላይ ያሳውቁን። የዚህን ፊልም ቀጣይ ክፍል ወይም ሌላ እንድሰራላችሁ የምትፈልጉት ፊልም ካለ ኮሜንት ላይ አሳውቁኝ። እንደዚህ አይነት ማራኪ የሆኑ ፊልሞች፣ ታሪኮችን በየቀኑ እንዲደርሷችሁ የፊልም ሰፈርን ሰብስክራይብ በማድረግ የሰፈራችን አባል መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።